በራሴ ብሄር ጉራጌ መጡ። ትንሽ አውርተው ደግሞ በዚህ ጉዳይ ተሳድበው ከነዘር ማንዘሬ አብጠልጥለው ሲጨርሱ ሌላ የኢትዮጵያ ብሔሮችን እየጠሩ ወይ የሆነ ብሔር ቤቴ ይልኩና እርዳታውን አላመንኩበትም፣ ይህን እርዳታ አላመንኩበትም፣ ይቅርታ አላሰባስብም ካል አያችሁ፣ ይህንን ብሔር ስለማትወድ ነው እከሌን ያላስረዳችሁ ይሉና ደግሞ ይነሳሉ። አንዱን ሲጨርሱ ወደ አንዱ መሄዳቸው የማይቀር ነው። በብሔር በሃይማኖት መጥተው ያውቃሉ። በሃይማኖት መጡ። በግል ላይፌ ሙስሊም ሆና ባሏ ክርስቲያን ነው እያሉ ባልሄዱበት መንገድ የለም። ግን በየትኛውም መንገድ ሊሰብሩኝ አልቻሉም። በቃ ሊያጠፉኝ አልቻሉም። ሊያሸማቀቁኝ ፌስቡክ ላይ የዛሬ 14 ዓመት ጫት እየቃምኩኝ የፖስተትኩትን ቪዲዮ እኔ ነኝ እኮ የፖስተትኩት። የሆነ ሰው አውጥቶብኝ መሰላችሁ እንዴ? እኔ ነኝ ጫት እየቃምኩኝ እኔ ነኝ ፎቶን የፖስተትኩት። ወጣጤ ነበርኩ። አሁን በስያለሁ። አሁን ትልቅ ነኝ። አሁን ባለትዳር የሁለት ልጆች እናት ነኝ። ገና ከባሌ ጋር ቦይፍሬንድ ገርል ፍሬንድ በነበረን ሰዓት ከገዛ ባሌ ጋር ቦይፍሬንድ በነበረ ሰዓት አብረን እየቃምን እኔ ነኝ የፖስተትኩት። መጠጥ እንደመጠጣ የነገርኳችሁ እኔ ነኝ። አሁንም እጠጣለሁ፣ አልተውኩም። አሁንም በበዓላት ውስጥ ሁሉም ቤቱ ቢፈተሽ ኢትዮጵያ ቫኬሽን ስሄድ አሁንም እቅማለሁ፣ ካገኘው አልምርም። እኔ ነኝ የነገርኳችሁ። ማለት የተደበቀ የሆነ ጠላት ምናምን አይደለም ያወጣብኝ፣ እኔው ራሴ ነኝ የፖስተትኩት። እኔ እነዚህ እንትን የሚሉት አይደለም የሚገርመኝ ሀቡዬ፣ እነዚህ ምር የሚባለው እንደዚህ ዝም ብሎ ራንደም የሆነ አላ ዝም ብሎ ማታውቂያቸው ሰዎች የሚሳደቡ ስለማየው እያወቁች ደግሞ መጥተው በቤትሽ ደግሞ ፏ ብለው ከዘርሙ ከደቂቃ በኋላ ደግሞ ልውጥ። እኔ ምን ጉድ እንደሆነ አላውቅም። ይሄ ማሬ ቅናት የሚያውቅሽ ሰው ከሰደበሽ ስለቀና ነው። አንቺ ያለሽበት ማያውቅሽ ሰው ስለማያውቅሽ ነው። እኔ የማያውቀኝን ሰው እረዳለሁ። የማያውቀኝ ሰው ቢሰድበኝ አይ አንደርስታንድ ሂም ስለማያውቀኝ ነው። ኢትስ ኦኬ። አያውቀኝማ እኔን ቢያቀኝ አይሰድበኝም ስለሚያቀኝ። የማያቀኝን ሰው እረዳለሁ። የሚያቅሽ ሰው ግን አብሮሽ በልቶ ጠጥቶ ወይም አብሮሽ በአካል አልተገናኘንም አብሮሽ መጥቶ ገዝትሽ ላይ አውርታችሁ ተሳስቃችሁ ሄዶ የሚሰድብሽው ከሃዲ ነው። እንደዚህ አይነት ሰው አሁን ቤታ እኔ ነገር ታደርጊኝ ቤታ እኔ እና አንቺ በሆነ ነገር እንኳን ብንገጭ ኔቨር ስምሽን በክፉ አላነሳም። አብረን እዚህ ጋር መተን አውርተን ተዋውቀን የተዋወቀን ሰዎች አብሮሽ የሆነ ነገር አሳልፉ፣ የሆነ ጊዜ አሳልፉ፣ ጓደኛ ሆኖ በሚዲያም ተዋውቃችሁ በሚዲያም ጓደኛ ሆናችሁ ከዛም በኋላ ሄዶ ስላንቺ ክፉ የሚያወራ ሰው ከሃዲ ይባላል ስሙ። ከሃዲ ለማን ትምህርት ውሰዱ። ለእናንተም ነገ ከእናንተም ጋር ዛሬ ከእናንተ ጋር ቢገጥም ነገም ከእናንተ ጋር በሆነች ነገር ባትግባቡ ሄዶ ቤቱን ከፍቶ እንደሚያማችሁ እንደሚሰድባችሁ ወቁ። ትምህርት ውሰዱ እናንተም። አይ በዚህ ትክክል ነሽ፣ አምናለሁ አቡ፣ እግዚአብሔርን አምናለሁ። እኔ ስላጋጠመኝ ነው። ይለወጣሉ ብለሽ የማታስቢያቸው ሰዎች ልውጥውጥ ብለው የአንቺ ጠላት ሆኖ ያጋጥሙሻል። እግዚአብሔርን እኔ ስላጋጠመኝ ይህ ደግሞ ያበረታል አይደል ቤታዬ? ያጀግናል። ሁለተኛ ማንንም እንዳታምኝ ትምህርት ይሆንሻል። ሁለተኛ ማንንም አታይኝም። በጠዋት ተነስቻውን ዩቲዩብ ልገባ ነው ማልወደዋ ሴትዮ ጠላት ምን ያደርጋል? ያበረታል፣ ያጀግናል። ይኸው እኔም ቃል ገብቻለሁ ከዚህ በኋላ በጠዋት ተነስቼ 24 አወር ቲክቶክ ላይቭ ላይ ልወጣ እንቅልፍ ምናምን ጠዋት እንቅልፍ ምን ያደርጋል? በጠዋት ሀገርሜን ቀጥሬ ተነስቼ ፏ ብዬ ቲክቶኬን ከፍቼ አየሩን ሊይዝባቸው 24 አወር ለራሴ ቃል ገብቻለሁ። እነሱ ነው ቻርጅ አረግ ገባሽ? አየሩን ይዛብናል የሚሉት ኧረ በደንብ ይዝባቸዋለሁ። ገና ምን አይታችሁ እኔ ለእናንተ ነገ ትልቅ ቦታ ደርሼ አመሰግናቸዋለሁ። እኔ እኮ ጠዋት እንቅልፍ እየጣበች ነው እኮ አቡዬ ግርግድ እያደረግ ተነሳ። አለርምሽን ቀጥረሽ ተነሽ ቤታ፣ አለርምሽን ቀጥረሽ በጠዋት ተነስተሽ ነው መግባት ያለብሽ። ሞራል ይሰጣሉ ገባሽ? ያጀግናሉ እንዴ ቻርጅ እያደረጉን እኮ ነው እነሱ ሳያውቁት እኮ ቻርጅ እየተደረግን ነው። እንደዚህ በጣም ያበረታተሽ እና ኤኒዌይስ ግን ጎበዙኝ። ያን ላንቺ አልመክርሽም። አንቺ እምባሽን እንኳን አታሳይም እንትን ላይ። ለዚህ እኮ ነው የሚናደዱብኝ ማሪ። ብልጥ ስለሆንኩኝ ብልጥ ነኝ። ማልቀስ ከማሪ ላይቬን ድርግም አድርጌ አለቅሳለሁ፣ ጮኻለሁ እንጂ ለጠላቴ እምባዬን አላሳይም። አይ ጎበዝሽ ማምላክን ብሞት ለጠላቴ እምባዬን አላሳይም። ብሞት ጠላቴን በእናት በቃኝ ማረኝ አካውንቴ እንዳይዘጋ። ለምን 100 አካውንት አይዘጋም? እናቴ ትሙት እኔ ጠላቴን ያለ ምክንያት የሚጠላኝን ሰው ሪፖርት በዛብኝ አካውንት ተዘጋብኝ ብዬ እምሽለጠለጥ አይደለም። መቼም የሚፈልጉት በቃ ፍቱኝ፣ በእናታችሁ በቃ ተፋቱኝ ምናምን እንድላቸው። ኧረ ሪፖርት ቁጭ ብላችሁ እናንተ ህይወታችሁን ረስታችሁ በእኔ አካውንት ሪፖርት ቢዚ ሁኑ።